ያንተ ልጅ መሆኗን ቢያውቁ እኮ ስምህም ይጠፋል። ተው እንጂ አሁን ነው አያ እኔማ ትሰማለህ ብዬ ነው ነገር አላበብስም ብዬ ነበር። እንግዲህ አልሆነም። ልጁን ካልገደልነው እኮ ጤና አናገኝም። እንዴት ነው ንግግርህ አንተ? እንዴት ነው እንዲያመጣ ምን አባቷ ልታረግ ወጣ? አሁን እኮ ነው ይኸውልህ አይቻቸው መጣው እኮ ነው የምልህ። ወሮክሽ ፈራው አጓርጂው ብለው ነው አለ ከዋተከተማል እኮ ተናቷ ጋር ተነጋግራ ተመሳጥራ ነው እንጂ እንደው ይሄን ጉዳይማ መቼ ነው ያውቄ አትወጣም ኩርትም ብላ ነው የምትውል ተቤት እያለች ቡና እንኳን ስተድመች ይዛ ትሄዳለች። አንተ ተወይ ነው የምልህ እንዲሁ ነው። እነሱ ምን አረግኝ እኔ ምን አረገኝ? እኔን እሱ የቤቴ ጉድ ነው እንጂ እንደሚያረግ ልጁ እንዳዋረደን አይደል? የለም እድሜ ልኩ እንዳዋረደን እኮ ነው። እዚያ እንደፈለገችው ከተማ ትሄድ እንጂ እዚህ ስሜን አታስጠራ። ጃዷን ነው ማለት ወይ እናቲቱ ወይ እሷን አረጋውን ያውቃል። ስማይ ዝም ብለህ ይሄን ሰውዬ እንግደለው አንተ ክላንተ እሙት ብዬ ክላንተ ካልሞተት ነገር እንትን ክላሁን ያዝና አንተንም ሄድ በቤት ክላደ መገለው ልጅ ክላንተ ምን ነው የምትል ሸፈራ? ዝም ብለህ ትዝረክረካለህ። ጭልፋው አይል ቀርቶ እንዴት ይግደለኝ ወይ ባደባባይ ክላደ አሁን ሳይል ተዝረክ የለም መገለው ነው ሸፈራ። ስራህን ስራ ትዳርህን ያዝ። በህትል ስራ እንደዚህ የሚያደርግ ምን ነው በህትል ስራ እንዴት ላልግሩን ማሰማ አሁን ሰውስ እንዲሁ ነቢያ ምን ነው የሚልህ? ምን አባቱ ለቆሌድ ነው ወይ ሀገር ነው እኮ የሚሉ ለቆሌድ ነው እኮ የሚሉ ኮሾ ነው እኮ ይቀርል ይግደልህ ነው ወይ አንተ አሁን ድክላና ናነህ ለምን ትላለህ? ለብሽቀት ይላልሽቀት አታምጣብኝ ነው አለው ምን እንደው አንተም ብዬ ነው እንጂ እንደው ማተቤ ደህና ነው። አንቺ ደህና ነሽ? ደህና ነው ወይ? ደህና ነሽ? ምን እንደው የት ቆይተህ ነው? እዚህ ነው ወዲህ ነው እሱ ሰረ ምን ይቱን ነው ይዛት የቤቱ ንጋስ ይዛት ነገር ነው። ልቀብር ሂጅ የምን ቀብር ነው ደግሞ? የምን ቀብር ነው? የሚቀበር ነበረ ቀረ ይኸውልሽ ማተቤ ምን እንደው በመደው እንደ መሸሻ ሊያደርግህ ነው መሰለኝ። ስሙን አትጥሪብኝ። ምን ደግሞ የሱ ጓደኛ ታደርጊኝ? እኔ ነኝ አንቺ በማለዳ አጠጥቼ ምን ዘላለ እንዴት ነው አስቀዣበረ ብዬ ነው እኮ። ተይውማ ወዲህ ነው ነገር ገብቶኝ ነው። ይኸውልሽ የባለፈው ነው ጉዳይ እንዴት አደረግሽው? እንዴት አደረግሽው ማለት እሺ አልተውኩትምና እንዲያ ስራ በዝቶብኝ ነው ጉዳይ ኑሮብኝ ነው። እሺ አልተውኩትምና እኔማ እንደውም እኮ ሽማግሌ ስለስና መጣ ሲባል ያንተዎች ናቸው ብዬ ነበረ። ኦራ የለም እኔ ሰላኩ ማናባቱ ነው እንጃ እኔ እሱስ ያው መጥቶ ነበር። እንደውም አንተ ነህ ብዬ ንሽ አደራሽን እኔ አልተውኩትም። ያ ጎደሉ መሸሻ ይሆን ምን እኔ ምን አውቃለሁ? ትቻታለሁ ብሎኛል። እሱስ ትቻታለሁ አልፈልጋትም ብሎኛል። ያዘይቶ ምኑን ነው ደግሞ ትቻታለሁ? ፈሪ ብላ ታውቂዋል። እሱን ንሽ አደራሽን እባክሽን ሌላ ሰው እንዳይገባ በማከላችን። እኔማ እንዴ አባቴ በስተቀር አባቴ ያለውን ነው መከተል። እኔማ እንዴት አደርጋለሁ? አንቺ ደግሞ ምን ብቻዬን ሞትኩኝ እና እንዴት ነው እኔን ዋይ የምትለኝ? አባባስ ቢሆን ታልሆነ ሰሞኑን ልካለሁኝ። እኔ እንግዲህ አንተን ስጠብቅ አልኖርም። እሱም ይረግመኛል። እንዴት ነው አንተ እንደ ሌላ ነገር አደራ ልስጥሽ ምን ታልሆነ አንተ ደግሞ ልስጥሽ እንጂ እኔ እንግዲህ እሱ ያለኝን ነው የምከተል በልና ነሽ። ይኸውልሽ አልተውኩትምና ይኸውልሽ ጉዳይ ገጥሞኝ ነው። በል እንግዲህ ሂድ እናቴ በል አፈሪ ብላና መቼ ምን እንደማደርገው እኮ ነው ግራ አይገባኝ። በሱ ምክንያት አይደል እንዲህ መሆን ነው። አረ መገለው ነኝ እገለዋለሁ። ሀገሬ አቤት ሀገሬ ወረሻሸ ምንድን አንተ ሀገሬ ምን ሆኗል ሰውዬው? ሀገሬ እህትናት ሀገሬ አንቺ ሀገሬ አለች እህትናት ልኪያት ወጣለች። እህትና የላክሻት አንቺ እህትና የላክሻት እንዴት ነው የላክሻት ማለት? እህትና የላክሻት ነው እንጂ የምልሽ ጎረቤት ምን አድርጊ ብለሽ እንዴት ያለ መከራ ነው? ምን እንደው እንደምትሆን ተመሳጥረሽ ነው አንቺ ስሜን የምታስጠፊ የምታስቂብኝ? የምን መመሳጠር? ወይኔ ሽፈራው እንደው ምን አባቴ ላደርግሽ አንቺን ሰጥ ወይ አንቺን አናትሽን ብዬ ወይ እሷን አናቷን ብዬ ጥየላችሁ እወዳለሁ። የቱ ልጅት አሁን ይሄን ሁሉ ምን አመጣ? ፈጥና ሄደች ነው እኮ የምልሽ። ሀገር መንደሩ ሲስቅብኝ ምን ብሎ ነው የሚሰጥ? ፈታ አባቷን ሄደንቸው እኮ የምልሽ። ተዚያው አልጌ ጋር ነው ወይ እንዲያምትሆን ደግሞ ልኪያታለሁ የምትይ አንቺ ሳሻጥር ሰርተሽ ነው ወይ? ተዚያው አልጌ አረክ ከማን ጋር በሜዳ ላይ እንደ እንስሳ በሜዳ ላይ ማን ያ ምንድን ወይ እርግጥ ምን ነገር ነው እንዴ? ከመሸሻ ጋር ምን እያደረገች ነው እሱ? ምን መሸሻዬ በየሜዳው በየዛፉ እንደዚህ የሆነች የምታስቅብኝ መጫወቻ የምታረገኝ እኔን ነው ወይ? እኔን ነው ወይ ነው እኮ የምልሽ። ታታየ እንዴት እንደምትል ዝም በይ ነው የምልሽ። ደግሞ ልትሞግችላት ነው ወይ? ሂጂ በለሽ ሰደሽ ምኑን ነው የምሞግትላት?
የእናትነት ወጉ መስደቡ ስራ ማስተማሩ የሆነና ደግሞ ጃዷን ብያት እሷ ጃዷን ብያት መጣለች። አንተ እስኪ እንግዲህ በቅጥ ልትወንዱን ከመጥቶን ክላልኝ ነው ማለት ጃዷን ብያት ነው የምመጣ። ምን እንደው እሷ ምን አደረገች? አልከምሱን ነው እንጂ ኧረ በይ እሱን ነው እንጂ ጃዱ ምለው ምን አደረገኝ? እሱ አንቺ እነሱ ነው እንጂ ያለ የማታውቀውን ወስዶ እያሳየሱ ነው እንጂ እነሱ ምን አደረገኝ? ምን አባቷ አልታረቅ ተቤቷ ወጣች እሷ ምን አባቷ አልታረቅ ተቤቷ ወጣች። እናንተ ምን መከራ ፍዳኔ ነው ይብለሽ ነው የሰደድሻት ነው እኮ የምልሽ። ምኑን ነው እንጂ ብዬ ምሰደ የለም ወይ አንቺ ወይ እሷን አንድ ነገር አደረጋችኋለሁ። አሁን በመታመጭበት እሺ ባልሻት መንገድ እንዲያውም እሺና አምጪ። እኔም አልሄድም የሰው መሳቂያ አልሆንም። እሺና አምጪ እሺ ብዬ ነው ማለት አንተ እንጂ ፈጥነ ያያት ነው እኮ ብለህ ከይልኛው አይ ታሩ ይበይና አዎ መሸሻ ነው አይኔ ነው የመድኃኒዓለም ያለሽ ወይኔ በለፈለፉ ባፊጠፉ ማለት ይሄድ ወይ ግደለኝ ወይ ልግደለው። ማን ነግሮት ነው? ስቀደድ ሰምቶኛል ማለት ነው። ስቦነገል ሰምቶኝ ነው እንጂ ጠላቴ ብዙ እኮ ነው። ጠላቴ እኮ ብዙ ነው። የመድኃኒዓለም ያለሽ እንዴት አድርጎ ነው ይዞት? እንዴት አድርጎ ነው ይዞት? ሰውም የለዚህ የመድኃኒዓለም ያለሽ ወንዳሙ ከኛው መሸ አይ ስቻታለሁ ወጋኝ በላኝ መሰል የጉዳ ወቅቶኛል። ደህና ነው። ዛሬ እዚህ ቀረሁ በቃ የታባቱን ሄዳው ዝም ብዬ ኩላቡ እንደወረወረው እንጂ ልነቀው በዚህ ግንባሩ ላይ ልሰካበት ኧረ ጥላም የለው የታባቱ አግኝተው ነው እሱ ከቴ እንደሰው ወይኔ ማድረ ተበላሽው ምንም ያደርግ እዚህ ላይ ምን እያደረግ ነው? ምን አደረኩኝ ደግሞ? ምን እያደረኩ ነው? እየተርመጠመጠ ምን እያደረግ ነው? አካፋው መጥረቢያው ምን ምሰራ ላስለው ብዬ ላስለው አካፋ ከመቼ ወዲህ ነው የሚሰራ? ንገረኝ። እንትን እኮ ነው ምን አይሳልም? መቼ ነው የሚሳልም? አይሳልም። ምን እየሰራህ ነው? ምን እያደረግ ነው? እንትን እኮ ነው ምን ለከብቶች ልነሳብ ነው? ተቀበል። እሺ እንደው አንተ ጀርቱን ተው ነው ብዬ በየዱበት አላስቀምጠኝ አልኩ። ደግሞ ጫካ ትመጣ ተከትለህ ኧረ እኔ እኮ አንተም ብዬሽ እኮ አይደል ምን ታደርግ አንተን እኮ ብዬሽ የለ እንትን እኮ ነው ሳር ላጭድ ለከብቶች እንደው ሳሩ ሸጋ ነው ደስ ይላል። ልጨለው እንደው በማደንበት እንኳን እየተከተላለህ ቀይት ምን አደረኩ? ምን እያደረግን ነው እኮ ምን ነው መጥረቢያ ወይ ምን ነው የምታደርገው? ላስለው ብዬሽ እኮ ልታስለው ከመቼ ወዲህ ነው አካፋ የሚሳል? አይሳልም የሚሳል መስሎኝ እኮ ምን እንደው ይራፈር ብላ እንደምን ደህና ነኝ። ምን መሆን ነው ደግሞ እድሜ ለአንተ በየጫቃው በየዱሩ እሽከረከራለሁ። ዝም ብዬሽ እኮ ነው እግሬ ጥሎኝ እኮ ነው መሄድበትን አላውቅም። ሚዳቋ እንኳን አላድም ባንተ የተነሳ ዝም ብዬሽ ያንቀሸቅጀኛል። እንዲያ እኮ ነው ሸጋ ስራ ነው ይዘህ ቅድምም አየሁ ያንቀሸቅጃል። ልትሞት ሲሆን ያንቀሸቅጃል። እውነት ነው። እንዲህ ነው የሚያደርግ እንደዚህ ነው የሚያደርግ። እውነት ነው። ይቀጠቅጠኛል ማታ ዝም ብሎ እሞት እና ጸበል ማተድ ልሄድ ነው አሁን ልሄድ ነው። ሸጋ ስራ ነው ይዘህ በጉረሮህ ነበር ማስገባት። ቅድምም አየሁ ሸጋ ነው ደስ ይላል። እኔ ልሞት ደስ ይላል። ለሽፈራው ነግረዋለሁ። የት ላይ ነው ደግሞ ያየህ? የት ላይ ነው ያየህ? ቅድም እኮ ነው ያየህ። የት ላይ ያየህ ነው? ምን ተነስ እዚያ አይቻ ደስ ብሎኛል። ልሞት እኔ ወንድምህ ነግረዋለሁ። የሽፈራው እኔንም ላከኝ። ታገባታለህ በቃ አንተ እንዲሆንክ እኔ ደስ ብሎኛል። ሙት ደስ እና አግባት ሽፈራው ነው እኔ ነግረዋለሁ። ሽማግሌ ትሆናለህ ትላከኛለህ። እንዴት ምን ቆርጡኝ? ኧረ ተው ሙት ማተቤ ቅድሙንም እኮ አንተ ነህ አላስቀምጠኝ መሄጃ መድረሻ ያሳጣኸኝ እኮ አንተ ነህ። ተው ማተቤ ተው እያልሁህ እኔ ልሞት እኔ ዝም ብሎ እኮ ነው የሚያንቀጨቅጨኝ። እንዴት እንደሆነ አይገባኝም እኮ። ኧረ ተው ሙት ብቻዬን ስለማድር ነው መሰለኝ ተጠናወተኝ። እና ሽማግሌ ትሆንኸኝማ ሸጋ ነዋ። አይተኸናል በደንብ አድርገህ አየኸን በደንብ አድርገህ። አዎ ደስ ብሎኛል። ሙት እኔ ደስ ብሎኛል። በላ እልክሃለሁ። ትሄዳለህ ትላካለህ
ተሽፈራው ዘንድ ተዳለ ግድ የለም። እኔማ እንደውም እኮ ጧፍ ላስገባ እያልኩኝ እኮ ደስ ብሎኝ ረጣው እሙት ስለት እንደው ጃንጥላ ላስገባ ወርቅ ጥላ ይሁን እያልኩኝ እኮ ሳለኩ ነው የመጣኸው። ምንድነው አስኮናኝ ምንድነው? በላ እንግዲህ ተተላከኝማ እኔ ምን አገባኝ? ኧረ እሄዳለሁ ስንከለከልም ውሎ ያለ ደግሞ እንኳን ለዚህ ለትልቅ ነገር እሄዳለሁ። ተዳለ አሁን እንዴት ነው? ምን እያደረክ ነው? ስታስል ነው ቆየሁ ነው ያለኝ። ላስል ሊሄድ ብዬ በል ሂድ በል እስኪ ሂድ። አንተ ግን ደህና ነህ? ደህና ነኝ። ሂድ እሺ ቆይ ያዘው እንጂ በልቃህን ሰብስብና ሂድ በል እና በቃ ንገረኝ። አዎ እልክሃለሁ። እንገናኛለን ከዚህ በኋላ። እሺ መንገድ በዚህ ነው ማለት በዚህ ነው የመጣህበትን አላወኩም። በዚህ ነው በል እንግዲህ በል ንገረኝ። እኔ ላንተ ማልሆን የለም። ሄዳለህ እልክሃለሁ። ሂድ እንዲያ ነው እንጂ በል